ታላቁ የረሃቡ ዘመን። ምኒልክ ባላንጣዎቻቸውን ለማረጋጋትና አገሪቱን ለማደላደል በሚራወጡበትና በሚደክሙበት ጊዜ በኢትዮጵያ ከባድ ረሃብ ደረሰ። ይህ የረሃብ ዘመን ከ1880 እስከ 1884 ዓ.ም ድረስ ለ5 ዓመታት ያህል ቆየ። በእነዚህ ዘመናት ይህ ረሃብ ሊደርስ የቻለው የከብት በሽታ ገብቶ ከብቱን ስለጨረሰው ነበር። የከብቱ በሽታ የመጣው ደግሞ ከህንድ በመጡ ከብቶች ምክንያት ነው። ኢጣሊያኖች ምጽዋን ይዘው መስፋፋት እንደጀመሩ አንድሪኦሊ የተባለ ኢጣሊያዊ ብዙ ከብቶችን ከህንድ ሀገር አስመጣ። ከብቶቹ በሾኬ ወይም ደስታ በሚባለው በሽታ የተለከፉ ስለነበሩ በሽታው ተስፋፍቶ ብዙ ከብቶችንም ጨረሰ። ከዚያ ወደ ትግራይ በበጌ ምድር ላስታና ጎጃምም ተላለፈ። ቀጥሎም ሸዋም ገባ። በደረሰው የከብት ማለቅ ምክንያት ከዳር እስከ ዳር ያለው የእርሻ ተግባር ቆመ። በገበያም ላይ የእህል ዘር አልታይ አለ። ከረሃቡ በፊት በአንድ ማርትሬዚያ ብር 20 ቁና ስንዴ ይገዛ የነበረው አሁን ያውን በድብቅ ገበያ ላይ በአንድ ማርትሬዛ ብር 1 ቁና ተኩል ስንዴ ይሸመት ጀመር። ድሮ በአንድ ማርትሬዛ ብር 40 ቁና ገብስ ሲሸመት የነበረው በአሁኑ ጊዜ 2 እና 3 ቁና ሆነ። ህዝቡ ለማረስም ቢፈልግ የማረሻ በሬዎች ሁሉ በበሽታው ስላለቁበት በሬ ጠፋ። ቢገኝም የአንድ በሬ ዋጋ 80 ብር ደረሰ። ድሮ ግን ዋጋው ከ2 እስከ 4 ብር ነበር። ድሮ 6 የበግ ሙክት ተመርጦ በ1 ብር ይገኝ ነበር። በረሃቡ ጊዜ የማይመረጥ አንድ ኮሳሳ በግ ዋጋው 4 ብር ሆነ። ረሃብ ስለጠናም ህዝቡ በብዛት ያልቅ ጀመር። ረሃቡ በመላ ኢትዮጵያ ውስጥ ስለሆነ የህዝቡ እልቂትም በመላ ኢትዮጵያ ውስጥ ነበር። ህዝቡም እህል በፊት ሲሸሽ በሬ ሲያባርር ሁሉም ተከታትለው አፉ አሉ ካገር። እህል ታሟል አሉ ሄደን እንየው፣ የማይተርፍ እንደሆን እኛን እንቅደመው። እኔ ከእህል ጋር ይቅርታም የለኝም፣ ሲያልቁ ዘመዶቼ ይብላኛል አላኝን። እህል ኮበለለ ሄደ በነፋስ፣ ተከተለው በሬ እንዳይመለስ እያለ ያለቅስ ጀመር። በምኒልክ ዘመን ስለደረሰው ረሃብ ብዙ ሰዎች ጽፈውለታል። እንደዚያን ጊዜው ረሃብም የተጻፈለት በኢትዮጵያ ታሪክ ውስጥ የለም። ለማወቅ ያህል የዘመኑ ጸሐፊዎች እንዴት እንደጻፉት በመጠኑ እናንበብ። ክሩዜት ሲጽፍ የከረን ሕዝብ የሚበላውም ሆነ የሚዘራው የለውም። በአካለ ጉዛይ አውራጃም ረሃቡ ከፍተኛ ገብቷል። ሕዝቡም በማንኛውም የከብት ቆዳ በትናንሹ ቆርጦ ያደርቀዋል። ከደረቀም በኋላ በሙቀጫ ወቅተው በወፍጮ ፈጭተው ያደቁና እንደ ዳቦ ጋግረው ይበሉታል ሲሉም ጽፈዋል። የአላዛሪስት ሚስዮኒ አባል የነበሩት ኩልቤክስ ደግሞ በየቦታው የሚገኘው ሁሉ የሚንቀሳቀስ አጽምና የሞተ ሬሳ ብቻ ነው። ከወደቀውም ሬሳ አብዛኛው በጅብ የተበላ ነው። የጣሊያኑ ላምቢኒ ደግሞ አድዋ ከተማ በሚያሳዝን ሁኔታ ላይ ነች፣ አድዋ የመቃብር ስፍራ እንጂ ከተማም አትመስልም በማለት አድዋን ያዩትን ጽፈዋል። ሚስዮናዊው ሚካኤል አረጋዊ ለፍላድ በጻፉት ደብዳቤ በትግሬ በብዙ ሺህ የሚቆጠሩ ሰዎች አልቀዋል። የገባው ረሃብ ከባድ በመሆኑ ድሆችም ሀብታሞችም በመሞት ላይ ናቸው። ልጆች ከዱር ውስጥ ያገኙትን ፍሬ ሲለቅሙ ይውሉና ያገኙትን ያህል ቀቅለው ያችን እንቀምሳለን። የሞተ አውሬ ሲገኝ አንዳንድ ሰዎች ያንን ሥጋ ይበሉና ይሞታሉ። ይህ ረሃብ ያደረሰውን ነገር በሙሉ ልጽፍ አልችልም ብለዋል። ትራቬርሲ ደግሞ የአሞራና የአውሬ ሥጋዎችን መበላቱንም ገልጸዋል። ኮንታንቶኖኒ ደግሞ የከብት በሽታ በሸዋ ብቻ ሳይሆን በመላ ኢትዮጵያ በመዳረሱ ኢትዮጵያ ከባድ የኢኮኖሚ ውድቀት ደርሶባታል። በትግራይ፣ በጎንደር፣ በበጌ ምድር፣ በጎጃምና በሸዋ እጅግ በጣም ብዙ ከብት አልቋል ይልና በ1981 ወደ ሐረር ሲሄድ በመንገድ ያየውን ሲገልጽ
ሀገሪቱ ያለ ሰው ቀርታለች። በማሽላ ሰብልና በከብት መንጋ ተሞልቶ የነበረው ስፍራ ሁሉ ዛሬ ባዶ ነው። በሐረርና በቡርቃ መሃል ባሉት አገሮች ብቻ ሰውና ከብት ይታያል። ምንጃር ውስጥማ ሰው የለም፣ እርሻም አይታይም። በዚያ በሚያምር ለም በነበረው ቦታ የሚታየው ቁልቋልና ስንበልጥ ብቻ ነው። የኢቱ አገር ጨርጨር እንዳልነበረ ሆኗልም ብሏል። ፈረንሳዊ ሐኪም ውርዝ ደግሞ በሀገሪቱ ያሉ ከብቶች በሙሉ አልቀዋል። ለምሳሌ ቡልጋሪያ ያሉ ከብቶች የሞቱት በ8 ቀን ውስጥ ነው። በዚያ ምኒልክ የነበሯቸውን ከብቶችም አንድም ሳይተርፍ ሁሉም ሞቱ። እንደሚነገረው ያለቁት የምኒልክ ከብቶች 250 ሺህ ናቸውም ይባላል። ኢትዮጵያዊ ፕሮፌሰር አፈወርቅ ገብረ ኢየሱስ ሰው የጅብ ሥጋ መብላቱንና በአንዳንድ ክፍልም ሰው የሰውን ሥጋ መብላቱን ጽፈዋል። የምኒልክ ጸሐፊ ትእዛዝ የሆኑት አለቃ ገብረ ሥላሴም ጥኑ ረሃብ ሆነ፣ የፈረስ ሥጋ የአህያ ሥጋ ተበላ፣ ሰውን ሰው በላው። ወሎም አንዲት ሴት ልጇን በላች። እንሳሮ ከሚባል አገር አንዲት ሴት 7 ሕፃናትን በላች በማለትም ጽፈዋል። ጸሐፊ በማጣት አይነገርለት እንጂ በመላ ኢትዮጵያ የገባው ረሃብ በሁሉም ቦታ ተመሳሳይ ድርጊት ያስፈጸመ ነበር። በዘመኑ በነበረው ሕዝብ አመለካከት መሠረት የምኒልክ መንግሥት ገደብ ቢስ ሆነ። የምኒልክ አመራር እንኳን ሊያዘልቅ ለአሁኑም አላዋጣ እያለ ሕዝቡ ያማ ጀመር። ረሃቡን ያመጣው ግን የምኒልክ ገደቢስነት አልነበረም። በዘመነ መሳፍንት ሕዝብ ሥራ ፈቶ አንዳንድ በጥባጭ መኳንንትን በመከተል ወዶም ሆነ ሳይወድ ወታደር ሆነዋል። ይህን የመሳፍንት ብዛት ለማስጣል የተነሱት ቴዎድሮስም 15 ዓመት ሙሉ ሕዝቡን ጦረኛ አድርገውታል። ይህም ብቻ ሳይሆን የተዘራ አዝመራ ከደረሰበት ቀበሌ በገቡ ቁጥር ዝሪቱን አህያና በቅሎ እንዲበላው ያዙ ነበር። በአንድ ጀንበር ብቻ ደብረ ታቦር ላይ በትእዛዝ የታረደው በሬ የሚበላውም ሰውም ሆነ አውሬ ጠፍቶ በከተማው በሽታ አስነስቶ ነበር። በዚያን ዘመንም የገባው ረሃብ በጣም የጠና ነበር። ከአፄ ቴዎድሮስም በኋላ አፄ ተክለ ጊዮርጊስ ሲነግሱ ተቃዋሚዎቻቸውን ለማስከበር ገበሬውን ሁሉ ወታደር አደረጉት። አፄ ዮሐንስም እንዲሁ ተቀናቃኛቸውን ለመጣል ወታደር ሲያበዙ ተቀናቃኛቸው ምኒልክና ተክለ ሃይማኖትም ወታደር ለማብዛት እያሰባሰቡ አራሽ ገበሬ ታጣ። በዚያ ላይ አንዱ የአንዱን አገር በሚወርበት ጊዜ በደል የፈጸመው ተራው ገበሬ ይመስል አዝመራውንም ሆነ ከብቱን ፈጽሞ ይደመስሱና ያጠፉት ነበር። ይሄ ሁሉ ተጨማምሮ በምኒልክ ዘመን የበረታ ረሃብ ደረሰ። ይህ ረሃብ እንደደረሰ አፄ ምኒልክ ማንም ሰው የላም ሥጋ እንዳይበላ ወይም እንዳያርድ በአዋጅ አስከለከሉ። በቤተ መንግሥቱም ቢሆን አንድም የቀንድ ከብት እንዳይታረድ ተከለከለ። አብዛኛው የቤተ መንግሥቱ ግብር ንፍሮና እንጀራ በእህል ወጥ ብቻ ሆነ። ከቤተ መንግሥቱ ለሚጠጋው ረሃብተኛም ንፍሮ በብዙ ጋኖች ተቀቅሎ እያደረ በነጋታው ምኒልክ ራሳቸው ለሕዝቡ በማደል ተግባር ይካፈሉ ጀመር። በዚያ ላይ እንዳሉም ቅድም ያልናት እንሳሮ ውስጥ አንዲት ሴት 7 ልጆች በላች የሚሉ ወሬ ሰሙ። በአስቸኳይ ተይዛ እንድትመጣ ማዘው መታ ከፊታቸው ስትቀርብ እውነት የሰው ሥጋ በላሽን ብለው ጠየቋት። እርሷም አዎን ጃንሆይ ቢርበኝ 7 ልጆች ይዤ በላሁ አለቻቸው። እሳቸውም ከወዴት እያያሽ እንዴትሽ ያደረግሽ ገድለሽ በላሻቸው ብለው ቢጠይቋት ከሚጫወቱበት ቦታ እያነቁ እያያዝኩ ነው አለቻቸው። በዚህ መልስ እንዴት ሀገር የጠፋ ድሃዬም አለቀ ብለው ማልቀሳቸውን ፕሮፌሰር አፈወርቅም ጽፈዋል። ያችንም ልጆች የበላቸውን ሴት በቤተ መንግሥት እንድትቀመጥ ለአዛዦቹ ነግረው ከሳቸው ዘንድ አስቀመጧል። ይቺው ሴት የሌላ ሰውን ልጆችን ትብላ እንጂ የነበራትን አንድ ልጅ አልበላቸውም ነበርና ይህን ልጇን አቶ ሮባ እንዲያሳድጉ ሰጧቸው። ከብት አልቆ የሚታረስበት መጥፋቱን ያዩት አፄ ምኒልክ የከብት ነገር ተፈጽሞ አልቋልና እግዚአብሔር ፊቱን እስኪመልስልን ድረስ እኔም አብነት ለመሆን ብዬ በእጄ የምቆፍርበትን ዶማ የምቆርጥበትን መጥረቢያ አዘጋጅቻለሁና እናንተም እንደኔ ሆኑ እያሉ ለመኳንንቱ ደብዳቤ ጽፈው ለእያንዳንዱም አንዳንድ ትናንሽ ዶማና መጥረቢያ ላኩላቸው።
መጀመሪያ የተላከላቸው የጎጃሙ ንጉሥ ተክለ ሃይማኖት፣ የወሎ ራስ ሚካኤልና የጎንደሩ ራስ ወሌ ነበሩ። ምኒልክ ለአብነት እሆናለሁ ብለው ባሉት ቃል መሠረት መሬት ለመቆፈር የወጡትን ለማየት ብቻ አልነበረም። ፕሮፌሰር አፈወርቅ እንደጻፉት አንድ ቀን የየካን ዱር ሲመነጥሩ ጋሬጣና ሾህ እግራቸውን እየቀደደ ደም ብቻ አደረገው። በዚያ የነበሩ መኳንንትም ከምኒልክ እግር ብዙ ደም ሲፈስ አይተው ደነገጡ። ወዲያውኑም በየሸማቸው የምኒልክን ዶማ ለመጥረግ ሲሻሙ ምኒልክ ተቆጥተው ተው አትንኩኝ፣ ይልቅንስ እኔ ለእናንተ እንዳሳየው እናንተም ከበታቻችሁ ላለው ሰው አሳዩ፣ አስተምሩ፣ ከዚያ ወዲያ ትርፉንና ጥቅሙን ታዩታላችሁ አሏቸው። ይህን ካሏቸው በኋላ መኳንንቱ ሁሉ ማጭድና መጥረቢያውን እየያዘ ዳሩን መመንጠር ጀመረ። ራስ መኮንን ከሐረርጌ 5000 በሬና 5000 ላም ላኩ። ምኒልክም እነኚህን ከብቶች እያከፋፈሉ በየሀገሩ ለርቢ ሰደዷቸው። ሕዝቡም ላምና በሬ በማየቱ እንደ በርቅ እየተደነቀ እበቱን የቆነጠረ እያሸተተና ይዞት ይሄድ ነበር። ከዚያም በኋላ የረሃቡ ዘመን ተፈጽሞ የተድላ ደስታና የጥጋብ ዘመን ሲጀምር ሕዝቡም እንዲህ አለ። እህል ዱር አደረ ብቻውንም ዋለ፣ ጠላት እንደሌለው ሰው እንዳልገደለ፣ እህል ዘምቶ ገባ እኛም አየነው፣ አያሌ ሰው ቀረ ሳይገናኘው እያለ ዘፈነ።